የኛ ነብይ የኛው ብርሃን ነገ የውመል ቂያማ ፍጥረት ዓለሙ ጭንቀት ውስጥ ያለ ታላቁን አማላጅነት አላህ ፊት ሰግዶ ይጠይቃል። ኡዕጢቱ ሸፋዓ ያሉት እሱ ነው። ማማለድን ተሰጥቶኝ። አደም ይጠየቃሉ፣ ተውኝ ይላል። ወደ ኢብራሂም ህዝቦች ይሄዳሉ፣ እባካችሁ ተውኝ ይላል። ወደ ሙሳ ወደ ዒሳ ሁሉን ነቢያት ይጠየቃል፣ እኔን ተውኝ ይላል። ታዲያ ወደ ማነድ? እዝሃቡ ኢላ ሙሐመድ ይባላል። ፍጥረተ ዓለም ወደ ነቢዩ ይመጣል። የአላህ መልእክተኛ እባክህ ጌታ ጋር ሸምግለን ፍርድ ይጀመር ይላል። ህዝብ ዓርሽ ስር ሄጄ እደፋለሁ ይላሉ ነቢዩ ዓለይሂ ሰላቱ ወሰላም። አላህም መሐመድ ወይ አንገትክን ቀና አድርግ ይባላል። ጥያቄህን እሰጥሃል ጌታዬ ወይ ፍርድ ይጀመር ብለው ይጠይቃል። ይሄን አማላጅነት የተሰጡት የኔው ያንተው የዓለሙ ብርሃን ነቢዩ ዓለይሂ ሰላቱ ወሰላም ይሄን ከፍታ እኔ እናንተን አላህ ሰጥቶናል። ከሚያመሰግኑት ከሚሰሩበት አላህ አድርገን፣ ከወንጀላቸው ከሚጸጸቱት አድርገን። ፈስተግፊሩ